ሰላም ጤና ይስጥልን የተከበራችሁ ቻናላችን ተከታታዮች በኢትዮጵያ ወታደራዊ ፖለቲካዊ መድረክ ላይ እጅግ አስደንጋጭና ፈጣን ለውጦች እየተመዘገቡ ይገኛሉ። በአንድ በኩል የኢፌዴሪ መከላከያ ሰራዊት የማዕከላዊ እዝ ምክትል አዛዥ የሆኑት ብርጋዴር ጀነራል አስናቀ አይተነው ከሰራዊታቸው ጋር በፋኖ ታጣቂዎች በተሰነዘረ ጥቃት መገደላቸው እየተዘገበ ይገኛል። በአንጻሩ ደግሞ መከላከያ እንደ ሰም በእሳት ይቀልጣል ሲል ጠንካራ ማስጠንቀቂያ በሰጠ በማግስቱ ህወሓት ለኤርትራ ህዝብ ይፋዊ ድንገተኛ ሰላም መልእክት አስተላልፏል። ለመሆኑ እነዚህ ክስተቶች እንዴት ይያያዛሉ? በኦሮሚያ ክልል የተሰነዘረው የደፈጣ ጥቃት ዝርዝር መረጃ ምን ይመስላል? የፌዴራል መንግስቱስ በጀነራሉ መገደል ዙሪያ ምን አለ? እስከ ቪዲዮ ፍጻሜ ድረስ አብራችሁን በመሆን ሙሉ ትንታናችንን እንድትከታተሉ እንጋብዛለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ወደ መጀመሪያው መረጃችን ስናልፍ የተለያዩ የሀገር ውስጥና የውጭ ሀገር ያሉ የዜና ምንጮች እንደዘገቡት ከሆነ የፌዴራል መከላከያ ሰራዊት ከፍተኛ መኮንን የሆኑት ብርጋዴር ጀነራል አስናቀ አይተነው ህይወታቸው አልፏል። እንደ ዘገባዎቹ ገለጻ የማዕከላዊ እዝ ምልክት አዛዡ የተገደሉት የአማራ ፋኖ ብሔራዊ ንቅናቄ ፋኖ በኦሮሚያ ክልል አንዳንዲቶ የተባለ ስፍራ በተሰነዘረው ድንገተኛ ከባድ የፍንዳታ ጥቃት ነው። ብርጋዴር ጀነራል አስናቀና የሚመሩት ሰራዊት ጥቃት የተሰነዘረባቸው ከነቀምቴ ወደ ጊዳ አያና በመንቀሳቀስ ላይ በነበሩት ወቅት እንደሆነ ተመልክቷል። በወቅቱ በተፈጠረው እጅግ ከባድና የሰዓታት ተኩስ ልውውጥ ከጀነራሉ በተጨማሪ በርካታ የሰራዊት አባላትና ከፍተኛ መኮንኖችም ህይወታቸው ማለፉ ተጠቅሷል። እስካሁን ድረስ የኢትዮጵያ ፌዴራል መንግስት የሆነ መከላከያ ሰራዊት ከፍተኛ አመራር በጉዳዩ ላይ የሰጡት ይፋዊ መግለጫም ሆነ ማረጋገጫ የለም። ይሁን እንጂ ይህ መረጃ በተለያዩ ማህበራዊ ሚዲያዎች ገጾች ላይ በይፋ እየተሰራጨ ይገኛል። በሀገሪቱ ውስጥ ጸጥታ፣ ወታደራዊ እንቅስቃሴ ዙሪያ ሰፊ መነጋገሪያ ስጋት እየፈጠረ ይገኛል። ይህ በኦሮሚያ ክልል የተሰማው ወታደራዊ ጥቃት የተከሰተው የመከላከያ ሰራዊት ከፍተኛ መኮንኖች ለዲፕሎማቶች ጠንካራ ማስጠንቀቂያ በሰጡበት ማግስት መሆኑ ጉዳዩን ይበልጥ አሳስበዋል። የኢፌዴሪ መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ተሾመ ገመቹ በአዲስ አበባ የሚገኙ ዲፕሎማቲክ ማህበረሰብ አባላት በሰጡት መግለጫ ላይ እጅግ ጠንካራ ቃላት ተጠቅመው እንደነበር ይታወሳል። ጄኔራሉ ድምዶ በሚል እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣን ማንኛውም ስጋት ለመመልከት ሰራዊቱ እርምጃ እንደሚወስድ ይፋ አድርገዋል። ይህንን እንቅስቃሴ ወደ መሬት እናወርደዋለን ብለው ስንዝር እንቅስቃሴ የሚያደርጉ አባላትም ሰም በእሳት እንደሚቀልጥ ይቀጥላሉ ሲል ነበር ያስጠነቀቁት። ለመሆኑ ይህ ድምዶ ምንድን ነው? ድምዶ በቅርቡ በሱዳን የወደብ ከተማ በሆነችው ፖርት ሱዳን የተካሄደው መድረክ ሲሆን ከኤርትራ መንግስት ጋር ግንኙነት ባለው ህንድሞና ቲቪ የተላለፈ ነው። በመድረኩ ላይ ፖለቲከኛው አቶ አንዳርጋቸው ጽጌን ጨምሮ ሌሎች ግለሰቦች ተገኝተው ነበረ። የአማራ ፋኖ ቃል አቀባይ አስረስ ማርግን አቶ አንዳርጋቸው የተገኙበት በግላቸው እንጂ ፋኖን ወክለው እንዳልሆነ ገልጸዋል። ፋኖ ድምዶን እንደማያውቀው ቢገልጽም የፌዴራል መንግስቱ ከሚታገሱት ኃይሎች ጋር በጋራ የመንግስት እንቅስቃሴዎች እንዳላቸው ግን አልሸሸጉም። በሌላ በኩል ፖለቲካዊ ውጥረቱ ከፍ የሚያደርግ ሌላ ክስተት ተመዝግቧል። በመከላከያ ይህንን የሰም ማስጠንቀቂያ በሰጠ በማግስቱ ህወሓት ለኤርትራ ህዝብ 35ኛ የነጻነት በዓል ምክንያት በማድረግ ይፋዊ መልካም ምኞት መግለጫ አስተላልፏል። በመግለጫው ላይ ህወሓት የኤርትራን ህዝብ ለራሱ እድል በራሱ የመወሰን መብትን ላደረገው ትግል ያለውን ድጋፍ በድጋሚ አረጋግጧል። ከዚህም በላይ በሁለቱ ህዝቦች መካከል ያለውን ወንድማማችነትና ሰላማዊ ግንኙነት ለማጠናከር የሚፈልግ በይፋ አስታውቋል። በትግራይ ጦርነት ወቅት ደም አፋሳሽ ጠላትነት ውስጥ የነበሩት ህወሓትና አስመራ አሁን ላይ እንዲህ አይነት የሰላም እጅ መዘርጋታቸውን እና ይህ መግለጫ ከመከላከያ ማስጠንቀቂያ ማግስት መውጣቱ በምስራቅ አፍሪካ አዲስ የፖለቲካ ስሌትና የኃይል አሰላለፍ እየፈጠረ መሆኑን ያሳያል። የተከበራችሁ ተመልካቾቻችን በአንድ በኩል የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መገደል ሪፖርት መሰማቱ፣ በሌላ በኩል መከላከያ እንደ ሰም እናቀልጣለን ማለቱና የህወሓት ድንገተኛ የሰላም ጥሪ ለኤርትራ የሀገሪቱን የቀጣይ ቀጣና ዕጣ ፋንታ ወዴት ይወስዶ ይሆን? የፌዴራል መንግስቱስ በጀነራሉ መገደል ዙሪያ ምን አይነት ይፋዊ ምላሽ ይሰጣል? እናንተስ በዚህ ተደራራቢና ፈጣን ክስተቶች ዙሪያ ምን ታስባላችሁ? ያሰባችሁትን አስተያየት በኮሜንት መስጫ ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጉን እንዳይረሱ። በቀጣይ አዳዲስ ትኩስ መረጃዎች እስከምንገናኝ ሰላም ሁኑልን።